ሁሉም ነገር ጥቅም እንዳለው ሁሉ ጉዳትም አለው ብለን እናስባለን። ዛሬ የኬጅ ጉዳትና ጥቅምን በጥቂቱ ላስረዳችሁ። የኬጅ ጥቅሞች ብለን የምናነሳቸው አንደኛ ለቁጥጥር አመቺ ነው። ሁለተኛ በሽታ ወደ ዶሮዎች የመሰራጨት አቅሙ በጣም ዝቅተኛ ነው። ሶስተኛ በጉዝጓዝ አማካኝነት የሚመጡ ልክ እንደ ኮክሲዶሲስ አይነት በሽታዎችን እንዳይኖሩ ያደርግልናል። አራተኛ በጥቂት ቦታ ብዙ ዶሮዎችን ለማርባት የተመከረና የተመቸ ነው። ጉዳቱስ ምንድነው የሚለውን ደግሞ ለምትሉኝ ጉዳቱ አንደኛ ዋጋው ከጉዝጓዝ ይልቅ ይሄኛው ትንሽ ዋጋው ወደድ ያለ ነው። ሁለተኛ በሁሉም የእድሜ ክልል ደረጃዎች ላሉ ማምረት አንችልም፣ እዛ ላይ ማድረግ አንችልም። ለምሳሌ ጫጩቶችን እዛ አስገብተን መስራት አንችልም። ስለዚህ ይሄን እንደ ሳይድ ኢፌክት እናነሳዋለን። ሶስተኛ ተፈጥሯዊ ፍላጎታቸውን አያሟላም። የመንደፋደር የመጫር አይነት ነገሮችን ለዶሮቻችን ተፈጥሯዊ ባህሪያቸውን አያሟላም። እንዲሁም አራተኛና የመጨረሻ ቅርፊቱ የሳሳ እንቁላል ካገኘ በቀላሉ ኬጅ ብረት ስለሆነ በቀላሉ የመሰበር እድል አለው። እናንተ ከጥቅሙ ጉዳቱ ያመዝናል ወይም ደግሞ ከጉዳቱ ጥቅሙ ያመዝናል የምትሉ ከሆነ ኬጅን በደንብ መጠቀም ትችላላችሁ። ግን እስኪ ኮሜንት ሴክሽን ላይ የወለል አረባብ ይሻላል ወይስ የኬጅ አረባብ ይሻላል የሚለውን ኮሜንት ሴክሽን ላይ ያስቀምጡልን። ሮብ ፋርምሶች ነን። እንዲህ አይነት ጠቃሚ የቲክቶክ መረጃዎች እንዲደርሷችሁ ይህን ፔጅ ፎሎ ማድረግ አይርሱ። እንዲሁም ረጃጅም የዩቲዩብ ቪዲዮዎች እንዲደርሷችሁ ደግሞ ከላይ ባዮ ላይ ያስቀምጥላችኋለሁ። እየገባችሁ ሰብስክራይብ እያደረጋችሁ መመልከት ትችላላችሁ። ባይ